ትግሉ ምንድነው? ከክርስትና ጋር እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምንፈልገው። በቃ አጠቃላይ ያዙን የተባልነው አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ ከዛ ምን አረከው? 12 ሰዓት አንደበቱን ያዝን። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ አይችልም። በቃ አይችልም። ዜሮ ዜሮ። እግሩንስ እንዴት ነው ያደረገው? እንደዚህ ዜሮ። መናገርስ ዜሮ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ እረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ እየወሰደ የሆነ ቦታ ላይ ያስቀምጥለታል። እሱ ሳያውቀው ይመለሳል። ምልክት ያደርግለታል። ወይና አበባ የሆነ ነገር ያስቀምጥለታል። ያመታችሁ ሄዶ ገንዘቡን ይወስዳል። በምልክት ማለት ነው። በፊት መጀመሪያው ላይ ወደ ሌላ ቦታ ሲሄድ እስጢፋኖስ ነው እየበረረ መጥቶ የተሸኘለት ማለት ነው። ከዛም በኋላ ደግሞ እንደገና ሌላ መተተኛ አሁን ሶስተኛ ጊዜ ነው ማለት ነው። ለምንድን ነው? ይሄ ውጊያ ነው፣ የመንፈስ ውጊያ ነው። የምንዋጋው ከስጋና ከደም ጋር አይደለም። በዚህ በምድር ላይ አለቆች ከሆኑ በሰማይም ኃይላት ከሆኑ ጋር ነው። ከደምና ከስጋ ጋር አይደለም ውጊያው። ክፎች እስካላቆሙ ድረስ ውጊያው ይቀጥላል። በስሙ ኃይል ደግሞ ወደ ተፈለገው ግብ መተተኛና አስማተኛ እንዳይደርስ የኢየሱስ ክርስቶስ ስም፣ የድንግል ማርያም ስም፣ የቅዱሳን የመላእክት ስም ብርታትና ጉልበት ሆኖን ያገለግለናል። እግዚአብሔር ስሙ የተመሰገነ ይሁን። ና ወደዚህ